እዛ ቤት ሄዳችሁ ከምትበሉ እንደዚህ ቤታችሁስ መስራት አትችሉ። ይሄ አሰራር ልክ እንደ ጌማት አሰራር ነው፣ ግን ለየት የሚያደርገው እንቁላል እናስገባበታለን። ሊጡን አናቀጥ ነው። ወተት ከሌላችሁ ችግር የለው። ግማሽ ለብ ያለ ነው መሆን ያለበት። ተላቅሏለን። ውሃውም ለብ ያለ ፋስትር ሾሮ ነው በቂ ነው። ከዛ 3 ማንኪያ ስኳር እናደርጋለን። 3 ሚሟሟለን እናማስላለን። ይሄን ሬሲፒ ዛሬ እንሰራላችሁ ቤታችሁ ውስጥ እንዴት አድርጋችሁ ቆንጆ አድርጋችሁ እንደምትሰሩ በቀላል ዘዴ ብራችሁ እንዴት ሴቭ እንደምታረጉ ቤት ውስጥ እንደምትሰሩ ነው ማሳያችሁ። ቁርሽኑ ብዙ ስለሆነ ለብዙ ሰው ስለሚያበላ እናበዛ። ጨው፣ ቫኒላ ቴስቱ ትንሽ በክዳና ዱቄት 2 ኩባያ ነው ማረገው ያለን ያያዝ ድረስ። በነገራችን ላይ ማንንም ሰው ከእናቱ ሆድ የተማረ የለም፣ በልምድ ነው። ራሴን ደግሞ አፕዴት አደርጋለሁ አዳዲስ ነገሮች ኢንተርኔት ላይ። ሙቀት ልክ የሆነ ፍሪጅ ውስጥ ያልገባ እንቁላል መሆን አለበት። እንቁላል እናረጋለን። አንችልም እንዳትሉ ሞክሩ። አንዴ ሁለቴ ብትሳሳቱ በሶስተኛው በትክክል ትሰሩታላችሁ። ትንሽ ዱቄት እናርግበት ውሃ ስላላነሳ ሊጣችንን ያይዛለን። ያያችሁ ዱቄታችሁን መጨመር ትንሽ ጠንከር ማለት አለበት። ሲያዝ በደንብ ደግሞ በእጃችን እንቆዋለን። ሾን እንዲያገዝልን ትንሽ ቤኪንግ ፓውደር ሳናበዛ ያርገን ካቦካው በኋላ ወፍረቱ እንደዚህ ነው መሆን ያለበት። በእጃችን እንደዚህ 1 ማንኪያ የሚሆን ቅቤ አርገን ደግሞ በደንብ አርገን እናቦካዋለን። ሊጡ ድርቅ እንዳይል ልስልስ ያለ እንዲሆን ቅቤ ከሌላችሁ ዘይት መጠቀም ትችላላችሁ። ግዴታ ቅቤ መሆን የለበትም። ቅቤው ጋር በደንብ እንደዚህ አሽቼ አብኩቻለሁ እና ካሁኑ ኩፍ ማለት ጀምሯል። ያልነፈሰበት እርሾ። ሁለተኛ ቤኪንግ ፓውደር የሚከደኑ አየር የማይገባቸው ተጠቀሙ። የካርቶኑን የምትጠቀሙ ከሆነ እንደዚህ አይነት እቃ ካላችሁ ምንም አይነት ንፋስ እንዳይገባው ስለሚልልን ለ20 ደቂቃ ብቻ ነው የምንተወው። ቀጥ ያለበት ቦታ አስቀምጡ እስከሚልልን ድረስ 3 አይነት ሶሶች እናዘጋጃለን። አንደኛው ዋይት ቾኮሌት ነው። ሶፍት የሆኑ ስታቀልጧቸው ቶሎ የሚቀልጡ ጣፍጡ ቡኒ ቾኮሌት አለ። ይሄንን የገዛሁኝ ከኬክ ሾፕ ነው። ፒስታቾ ክሬም ነው ከኢክራም የገዛው። ስለዚህ ዘይት እያደረጋችሁ በደንብ አድርጋችሁ ስታማስሉት ይቀጥናል። ሁለቱንም ለማቅለጥ ለውሃ ቆይታችንን እዚህ ውስጥ እንጨምራለን። ቀጠን ያለ እንዲሆንልን ትንሽ ዘይት ቀስ እያለ በሙቀቱ ይቀልጥልን። እያያችሁ ወፈረ ትንሽ ዘይት እያያችሁ ውፍረቱ ዘይት እንዳይበዛበት ጠብ እያደረጋችሁ በደንብ እያማሰላችሁት ማቅጠን ትችላላችሁ። የምታዩት በ20 ደቂቃ ውስጥ ደንብ ኩፍ ብሏል። ያችን አየሩን እናስወጣለታለን። አያችሁ ፊቱ ምንም ነገር አይጣባበቅም። በቂ የገበታ ቅቤ ስላረኩበት ከማቱ ጋር አይጣበቅም። ኖዝል ካላችሁ ሊጣችን እንደዚህ ወፍራም መሆን አለበት። ታችንን ዱቄት ካስነክ ቶሎ ነው የሚለቅልን። እንደዚህ እዚህ ጋር ዱቄት መነስነስ አለብን እንዳይያያዙ እንሰራለን ነው የሚላቀቀው። እዚህ ላይ ራሱ ሆኖ ኩፍ እያለው ለምን ቤኪንግ ፓውደር ስላረኩ በፌስታል እንደዚህ አድርገን እንዳይደርቅ ለ10 ደቂቃ ያህል እንተዋለን። እንደዚህ ቀስ እያለ እየተነፋፋ እየተለቀ ይመጣል። 10 ደቂቃ በኋላ መጥበስ እንጀምራለን። ንጹህ ዘይት ለጣፋጭ የሚሆን ሌላ ነገር ያልተጠበሰበት ዘይታችን እንደዚህ መካከለኛ ሙቀት ሬዲ ሲሆንልን ቢስሚላህ ታችንን በደንብ እየተቆጣጠረ መሆን አለበት። በፍጥነት ቶሎ እንጨምራለን። እኩል እንዲበስል እኩል ጨምረናል። እየተለቀ መጣ። እኩል እንዲበስልልን እንደዚህ በእንደዚህ አይነት ማውጫችን ሙቀት እየተቆጣጠረ እዚህ ድቡልቡል ስለሆነ እኩል እንዲበስል እናበስለዋለን። እየቀላ ነው። ሁሉ ጊዜ ሆቴሎች ላይ የምናያቸው ምግቦች ከባድ አድርገን ማሰብ የለብንም። ቤት ውስጥ እንሰራለን። ቲክታክ ላይ ያያችሁትን ከበዳችሁን ሲሰሩ አልሳካ ያላችሁ ምግብ ለኔ ሜንሽን አድርጉልኝ ወይ ሰራላችኋለሁ ቀለል አድርጌ። 2 አይነት የጌማት አሰራር አለ። አንደኛውን አሳይቻችኋለሁ ረመዳን ላይ። ይሄኛው ደግሞ ሌላው አሰራር ነው። ሌላ ስላደረግንበት ሽታው በጣም ነው ደስ የሚለው። ሳያርፍ እንደዚህ ያረኩትኝ ሁሉም ቦታ እኩል እንዲበስል ማበስለው። ከለሩን እየቀየረ ነው። ትንሽ ብቻ ነው የሚቀረው። ሙቀቱን በደንብ መቆጣጠር አለባችሁ። ሙቀቱ በጣም ሃይ ከሆነ ከላይ ያለው ፓርቲ ያርና ውስጡ ሳይበስል ይበላሽባችኋል። የሆነ በስሏል። አሁን በደንብ ዘይታችንን እናጠነፍፋለን። ምንም አይነት ዘይት የለው የሆነ በስሏል። ከዚህ በላይ መጥቆር የለበትም። ይሄ በቂው ነው። ሰው በጣም ነው የቻኮልኩት። አያችሁ ሽታው ቤቱን ያናጋ። ትንሽ እስከሚቀዘቅዝልን እንጠብቅ። ቀዝቅዞልናል። ውስጡ እንዴት እንደበሰለ ቆንጆ ሆኖ ነው የበሰለው። ምን በላበት ሳህን ላይ ፖሌቲሆ ፒስታቾ የምንፈልገው እንደዚህ ያረግ ማሻአላ። ፖሌታችን እንደዚህ በቀላሉ በዘይት ማቅለጥ እንችላለን። ፒስታቾአችንን ሉጌማት ጌማት በቃ የፈለጋችሁትን ስም ስጡት። ብቻ ራሱን ሰርቼላችኋለሁ። ቤታችሁ እንደዚህ መስራት ትችላላችሁ። ምን ያስፈልገናል? ስቴኪኒ አብረን እንቅመሳ። ጠጋ በሏ ጠጋ። ቢስሚላህ ዘይት አልጠጣም። ሽንኩርት ሽሚራል ቆንጆ ሆኖ በስሏል። አንተ
ለካሜራማን ደግሞ እዚህ ቤት የታደለው ካሜራማኑ ብቻ ነው ሳይለፋ ይቢበላ የመጨረሻው ይሄን ይመስላል የዛሬ ሬሲፒያችን። የተፈጨ ፒስታቾ ካላችሁ ደግሞ ፒስታቾ። ይህ ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። ሁሉም ጋር እንዲደረስ ሼር እያደረጋችሁ ለምትወዱ ሰዎች ላኩላቸው። በጣም ነው ወዳችሁ። በሚቀጥለው ደግሞ አብረን የምንሰራው ቆንጆ ምግብ አለ። የዛሬው ግን ይሄ ነው። ወዳችኋለሁ። ባይ